ባክግራውንድ እና መነሻ እንዳለ ባላቁም የኔ መንፈሳዊ አባት ጀመሮ ነው። አሁን የምናገራለሁ የኔ መንፈሳዊ አባት ጃልመሮ ወይም ኩምሳ ድርባ ማለት የኦሌግ ጦር መሪ ነው። እኔ 1996 ያልመሮ እስከዛሬ ድረስ ለበደልነው ሁሉ ይቅር በለን። እስከዛሬ ድረስ የጦር መሪ መስለን ነበር። ለካ አንተ ጌታችን ነህ፣ የጦር መሪ አይደለህም። የኢትዮጵያኖች ጌታ ነህ፣ የጦር መሪ አይደለህም። ያልመሮ ጫካ ውስጥ ቁጭ ብለህ አታስጨንቀን። አሁን የምናገራለሁ የኔ መንፈሳዊ አባት ጃልመሮ ወይም ኩምሳ ድርባ ለሱ የጦር መሪ ነው። አንተ ምን ጦር ልትቀላቀል ነው? ምንድነው? ጃልመሮ እሺ ምን ብሎ ሰለ ጃልመሮ የሚኖረው ኑሮ ህይወቴን የሚኖሩበት ደረጃ ማለት ነው። በዛን በእልም እየተናገረኝ ይኖርኩ ነው እና ሲቆይ ወደ መጣውና በቅርቡ ሚዲያ ላይ የሱ ፎቶ አየሁ። ችግሩ ነው ደግሞ ያስፈራራሉ። የሆነ ነገር ከተናገርክ ያስፈራራሉ። አይ በርግጥ አሁን እዛ አካባቢ ምንድነው ስቴዲየም ምን መስቀል አደባባይ አይደለም የተነገረኝ አይደል? ሰማይ ቤት ራሱ መስቀል አደባባይ የሚባል ጽሑፍ የለም። ድሬ አራራ ይባላል በኦሮምኛ፣ በአፋን ኦሮሞ ድሬ አራራ መስቀል አደባባይ ድሬ አራራ። ከዚህ በኋላ የኢትዮጵያ ባለፈው እኮ የሳቁ ነበር። ባለፈው እዛ ላይ ተነሱና በእኛም በዚህም ተነሱና ይሄ መስቀል አደባባይ ብሎ ጨዋታ ነበር። በጣም የሳቁ ነበር። ስም ብሎ ሰማይ ላይ የሌለ ስም ለጥፎት ሰማይ ቤት የሌለ ስም ለጥፎት ድሬ ሐራራ ይባላል። ይሄ ስም በቅርቡ ይቀየራል። ታውቃለህ? መስቀል አደባባይ ላይ ይቀየራል። ይኸውልህ የአፍሪካ ህዝብ ወይም የኢትዮጵያ ህዝብ ድሬ ሐራራ እንደሆነ ይታወቃል። በጽሁፍ በትልቅ ጽሁፍ ቦርዶ ሲጻፋይ መስቀል አደባባይ ወደ ድሬ ሐራራ ድሮም መስቀል አደባባይ ሰውኛ ነው እንጂ ሰው ነው የምናገረው እንጂ መስቀል አደባባይ የለም ድሮ አይደለም። ታዲያ ነገርኩ ሳይሆን ከየት መጥቶ ነው አንተ የጦር መሪ ነው አንተ መንፈሳዊ አባት ነው ለምን? ማን ነው እጁን ጾሮ አገልጋይ ሆነ? ንገረኛ። ማን ነው እጁን ጾሮ አገልጋይ የሆነ አለ? ያው በእግዚአብሔር ምህረት ሁሉ እንግዲህ መልሱን አንተ መልስ ያልበቃ የ10 ሚሊዮኑ ጭቅጭቅ ሰለቸን። አንዴ ሞተ፣ አንዴ ተነሳ፣ አንዴ ሞተ፣ ወደ ጎን ሄደ፣ ወደ ኋላ ሄደ፣ ወደ ፊት፣ ወደ ኋላ ሄደ። የ10 ሚሊዮኑ ጭቅጭቅ ሰለቸን። ህዝቡም እንቅልፍ አጣ። አንዴ ሞተ፣ አንዴ ተነሳ፣ አንዴ ተነሳ፣ ወደ ፊት ሄደ፣ ወደ ኋላ ሄደ፣ ወደ ጎን ሄደ፣ ወደ ቀኝ ሄደ እያሉ ጭቅጭቃቸው አጥቶናል። ጃልመሮና እና 4 ኪሎ ግባና ባርካቸው። እነዚህን ሰዎች ጭቅጭቃቸው ገላግለና ቦና ወደዛ